ሰላም ለእናንተ ይሁን። በድጋሚ ቤተሰቦቻችን ቤታችንን ፎሎ አድርጉ፣ ላይክ አድርጉ፣ በኮሜንት ሐሳባችሁን ግለጡልን፣ ከኛ ጋር ሁኑ፣ ዱዊት አድርጉ፣ ለሌሎች ሼር አድርጉ። እኛ በጣም እንወዳችኋለን። ብሩክ ሁኑ። እኔና ሶሊ በድጋሚ በጣም ደህና ነን። ክብር ለእግዚአብሔር ይሁን። በትንቢተ ናሆም ምዕራፍ 1 ቁጥር 15 ላይ ያለውን ቃል እናካፍላችኋለን። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ ባንተ ዘንድ አያልፍምና ዓመት በዓልህን አድርግ፣ ስለቶችንም ክፈል ይላል እና ይህን ቃል እናካፍላችሁ ወደናል። ግን ቅድም እንዳልነው አንድ ነገር ማድረግ እንዳይረሳ ሼር እንድታደርጉ፣ ኮፕሊንግ ዲዩት ለሌሎች እንድታደርጉ እንጠይቃለን። በዚህ በትንቢተ ናሆም ላይ ያለውን ቃል እንደምታውቁት የእግዚአብሔር ፍርድ በአሶራውያን ላይ ማለት አሶር እንግዲህ ምን ጊዜም የእግዚአብሔር ባህሪ እነዚህ ሰዎች የእስራኤላውያን ወይም ደግሞ ይሁዳ በጥፋታቸው ምክንያት በምርኮ ወደ አሶር ተግዘው ነበር። ምርኮኞች ናቸው። በምርኮ ምድር ላይ ነው ያሉት። ምንም እንኳን እግዚአብሔር ቀጥቷቸው ህዝቡን በአሶር በነነዌ በአሶራውያን ዘንድ በምርኮ ቢቀመጡም እግዚአብሔር ግን ምንጊዜም ህዝቡን የኔ የሚለውን ህዝብ የነካውን ሳይቀጣ አይቀርምና በጣም ከባዱ አንዱ እግዚአብሔር አዞ በእግዚአብሔር ትእዛዝ መተውም ቢሆን እንኳን በእግዚአብሔር ህዝብ ላይ መከራን ያበዛ፣ መከራን ያስቀመጠ፣ መከራን ያኖረ ቀጥሎ የሚደርስበት ነገር ምን እንደሆነ እንደሚታወቅ የሚያሳየን መጽሐፍ ነው ትንቢተ ናሆም። የእግዚአብሔር ፍርድ በአሶራውያን ላይ ማለት እግዚአብሔር አሶርን እንደሚቀጣ፣ ምክንያቱም እግዚአብሔር ፍትሃዊ ነው። ፍትህን የሚያደርግ፣ ፍትህን የሚያሰፍን፣ ፍርድን የሚያመጣ እግዚአብሔር ነው። ብዙ ጊዜ ሰዎች በዚህ ምድር ላይ ሲኖሩ በጣም የሚረሱት ነገር ስለተከናወነላቸው፣ ስለተሳካላቸው፣ መኖር ስለቻሉ፣ ማግባት ስለቻሉ፣ መውለድ ስለቻሉ፣ ቤት መስራት ስለቻሉ በአመፃቸው እየቀጠሉ በርኩሰታቸው በክፋታቸው እየቀጠሉ ነገር ግን በዚህ ምድር ላይ ስኬት በሚመስል ነገር ተቀንብበው ስለተያዙ ነገሮች የተሟሉላቸው እና ከእግዚአብሔር ፍርድ የሚያመልጡ የሚመስላቸው በጣም ብዙ ተላላ ሰዎች አሉና ለነዚህም ሰዎች መልእክታችን እንዲደርስ ሼር አድርጉ። በምንም ሁኔታ ውስጥ በእግዚአብሔር ጽድቅ ከእግዚአብሔር እውነት በተቃራኒው ኖራችሁ በክፋት በአመፅ በርኩሰት በነውር እየኖራችሁ ከእግዚአብሔር ፍርድ አመልጣለሁ ብላችሁ በጭራሽ እንዳታስቡ እና ይሄን ነው የሚያሳየን የመጽሐፉ። ምክንያቱም እግዚአብሔር ማን ነው? እግዚአብሔር ቀናተኛና ተበቃይ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይ ደግሞም እግዚአብሔር ፍቅር ብቻ ምሕረትን የተሞላ ብቻ ሳይሆን እግዚአብሔር በቁጣ አንጻር መዓትን የተሞላ ነው። ስለዚህ እግዚአብሔር ማን ነው ብላችሁ ስትሉ እግዚአብሔር ቀናተኛ ነው። እግዚአብሔር ተበቃይ ነው። እግዚአብሔር ጠላቶቹን ይበቀላል። የእግዚአብሔር ጠላቶች ማን ናቸው ካላችሁ በዚህ ስፍራ ላይ የአሶርን ነው እየተመለከትን ያለነው። በዚህ ዘመን የእግዚአብሔር ጠላቶች ማን ናቸው ካላችሁ ከእግዚአብሔር ጽድቅ በተቃራኒው የሚኖሩ አመፅና ክፋት የሞላባቸው በሙስና በነውር በአመፅ በርኩሰት ተጥለቅልቀው ከእግዚአብሔር በተቃራኒው እየኖሩ የጽድቅን ሕይወት አድበስብሰው በክፋት ሰልጥነው በአመፅ እየኮሩ የሚኖሩ በትዕቢት የተሞሉ በአመፅ የተሞሉ ሰዎችን ለማጥቃትና የሰዎችን ሕይወት ለማጎሳቆል በልባቸው ተነሳሽነት ያላቸው የአመፅ ውልዶች፣ የአመፅ እድጎች፣ የአመፅ ማንነት የተሞሉ በክፋት የሰለጠኑ ነውረኞች፣ እነዚህ ሰዎች የእግዚአብሔር ጠላቶች ናቸው። ስለዚህ በዚህ ስፍራ ላይ በናሆም መጽሐፍ ውስጥ ሁለት አገሮችን እንመለከታለን። አንደኛው እስራኤልን ነው ወይም ይሁዳን ነው። ሁለተኛው አሶርን ነው። የአሶር ዋና ከተማ የሆነችው ነነዌ ነች እና እግዚአብሔር እነዚህን ነገሮች ልብ ብላችሁ ስሙ። እግዚአብሔር ሁሉን ይቆጣጠራል ማለት ሰዎች ተደብቀው ተሸሽገው የሆነ ነገር ይዘው ሰዎችን ለማጥቃት ሲሰሩ እግዚአብሔር ሁሉን ይቆጣጠራል።
ክብር ለጌታ ይሁን። በቃ ሰዎችን ለማጥቃት ሆን ብለው በክፋት ተነሳስተው ሰዎች በዝግጅት ሰዎች በስውር ተዘጋጅተው ሲሰሩ ዛሬ እግዚአብሔር ሁሉን ይቆጣጠራል የሚለው እግዚአብሔር ሁሉን ይቆጣጠራል። ሁለተኛው እግዚአብሔር ትዕቢተኛውን ወይንም ክፋት የተሞላውን ኩራተኛውን አይወድም። ትዕቢተኛውን፣ ኩራተኛውን፣ አመፀኛውን እግዚአብሔር አይወድም። ሶስተኛው ህይወት ሁልጊዜም ቀላል አይደለም። ሁልጊዜም ህይወት ከባድ ነው። መጽሐፍ ቅዱስም እንደሚነግረን የሰው ህይወት በምድር ላይ ብርቱ ሰልፍ ነው። ከባድ ነገር ሊኖር ይችላል፣ ግን በከባድ ነገር ውስጥ የሚያሳልፍ የእግዚአብሔር ጸጋ አለ፣ የእግዚአብሔር ምሕረት አለ፣ የእግዚአብሔር ቸርነት አለ፣ የእግዚአብሔር እርዳታ አለ፣ የእግዚአብሔር በጎነት አለና ህይወት ሁልጊዜ ምን አይደለም? ቀላል አይደለም። ስለዚህ ይሄን ክፍል ስንነግራችሁ የምስራችን የሚናገር ብሎ ሲል ምን ማለቱ ነው? የምስራችን የሚናገር ምን ማለቱ ነው? የምስራችን የሚናገር ማለት የወንጌልን መልእክት የሚናገር፣ ሰላምን የሚናገር፣ በሰላም የሚናገር፣ ሰላምን የሚያወራ በተራሮች ላይ ብሎ ሲል ለሰዎች ሁሉ በሚሰማ መልኩ ስቴጅ እንደማለት ነው። በከፍታ ላይ ሆኖ ሰዎች ሁሉ እየተመለከቱት ህዝባዊ ማለት ነው። ፓብሊክ ላይ ምንን የሚናገር የምስራችን ምንድነው? የምስራቹ ሰላምን የሚያወራ ሰላምን የሚያወራ ዛሬ ይሄንን የምስራች እንናገራለን ማለት ነው። ምንድነው የምስራቹ ካላችሁን፣ የምስራቹ ሰላም ለእናንተ ይሁን። ይሄ የወንጌል መልእክት ነው። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። የሰላም መልእክት፣ የሰላም ንግግር፣ ሰላም ለቤታችሁ ይሁን፣ ሰላም ለእናንተ ይሁን እና የትንቢተ ናሆም መልእክት ምዕራፍ 1 ቁጥር 15 ላይ አጥፊው ላይ ማለት በምርኮ ለነበሩ፣ በበደል ለነበሩ፣ በአመፅ ለተያዙ ምንም እንኳን እግዚአብሔር ቅን ፈራጅ እንደሆነ ቢታወቅም ነገር ግን ይህንን የምስራች ይናገራቸዋል። አጥፊው ፈጽሞ ጠፍቷል ማለት እነዚህን ሰዎች የሚያጎሳቁል፣ እነዚህን ሰዎች መከራ የሚጭንባቸው፣ እነዚህን ሰዎች ጫንቃቸው ላይ ወገኖች ሆይ ያልተፈለገ ጫና የሚጭንባቸው፣ በመከራ የሚያጎሳቁላቸው፣ በችግር የሚጠብሳቸው፣ በብዙ ነገር በዓይኑ የሚገላምጣቸው አሶር ለይሁዳ እነዚህን ሰዎች መከራ የሚጭንባቸው ይሄ መልእክት፣ ይሄ ምስራች፣ ይሄ መልካም ዜና፣ ይሄ የወንጌል ይዘት ያለው መልእክት በተራራ ላይ የምስራችን የሚናገር ሰላምን የሚያወራ እንግዲህ ምሳሌያዊ ንግግር ሆኖ ዘይቤያዊ መልእክት ያለው ሐሳብ ነው። ስለዚህ የመልእክቱ ይዘት ምንድነው? እግዚአብሔር ሕዝቡን ነፃ ያወጣል። እግዚአብሔር ሕዝቡን ነፃ ያወጣል። ከባርነት ነፃ ያወጣል። ከተያዙበት ባርነት ነፃ ያወጣል። ከተሸነፉበት ነገር ሕዝቡን ነፃ ያወጣል እና ስለዚህ ይሁዳ ሆይ ዓመት በዓልን አድርግ፣ ስለትን ፈጽም፣ ደስ ይበልህ። ዛሬም ወገኖች ሆይ በብዙ ባርነት በብዙ ጫናው ስላላችሁ ሰዎች መልእክት አለ። ነፃ ሆኖ ደስ ይበላችሁ። እግዚአብሔር ነፃ የሚያደርግ አምላክ ነው። እግዚአብሔር ነፃ የሚያወጣ አምላክ ነው። ይሄ በጣም ጠንከር ያለ መልእክት ነው። ይሄ ጠንከር ያለ መልእክት ምንድነው? ተስፋችን እግዚአብሔር ነው። ከችግሮቻችን በላይ እግዚአብሔር ተስፋ ነው የሚሰጠን። የተስፋ አምላክ፣ የምሕረት አምላክ፣ የፍቅር አምላክ፣ ከተያዝንበት ነገር የሚያወጣን እግዚአብሔር፣ ከባርነት የሚያወጣን ፍርድና ምሕረትን የሚያደርግ እግዚአብሔር ወደ ህይወታችን ይመጣል። ይሄን መልእክት ወገኖች ተረጋግታችሁ ስሙና ካላችሁበት ነገር በእግዚአብሔር ምሕረት ውጡ። ከተጨነቃችሁበት ነገር፣ ከተገዛችሁለት ነገር፣ ከተያዛችሁበት ነገር አትኖርም፣ አትወጣም፣ አትወጭም፣ አታመልጭም ከሚለው ተስፋ ካሳጣችሁ ነገር ይሁዳ ሆይ ዓመት በዓልን አድርግ፣ ስለትን ፈጽም፣ ሰለብሬት አድርግ፣ አመስግን፣ አክብረው እግዚአብሔርን ብሎ የእግዚአብሔር መልእክት በዚህ ነቢይ በናሆም በኩል ወደ ይሁዳ ይመጣል። ታዲያ ወደ ይሁዳ የመጣው ዛሬ ለምታምኑ ሰዎች ወደ እናንተ ነው። ክብር ለመድኃኔዓለም በክርስቶስ ኢየሱስ ስም ይሁን። ስለዚህ ይህንን የተስፋ መልእክት ስሙና እግዚአብሔር ካላችሁበት ነገር ሊያወጣችሁ ይችላል። ምድራችንን ብሎም ሰፈራችንን፣ መንደራችንን፣ አካባቢያችንን ይህን ለሚሰሙ ሰዎች ሁሉ ካላችሁበት ነገር ነፃ የሚያወጣ የእግዚአብሔር ቃል ወደ እናንተ እየመጣ ነው። ላይክ አርጉ፣ ሼር አርጉ፣ ኮሜንት ላይ ሀሳባችሁን ግለጡ፣ ለሌሎች አጋሩ፣ ተከተሉን።